ቤተሰብ አንድ ጊዜ እንድታዳምጡኝ ይፈልጋሉ። በተለይ ተስፋ የምትቆርጡ ልጆች፣ በተለይ አሁን ላይ ምንም ነገር በቃ ተስፋ ለቆረጣችሁ ሰዎች አንድ ምክር ከራሴ ህይወት ልነግራችሁ እፈልጋለሁ። ካሳለፍኩት ህይወት አንዱን ታሪኬን ላጫውታችሁ እፈልጋለሁ። እኔ አዲስ አበባ ነበር የምኖረው እና አዲስ አበባ ስኖር ስራ የለኝም፣ ምን የለኝም፣ የቤት ኪራይ መክፈል አልችልም። ግን ቤት ተከራይቼ ነበር የምኖረው እና አንድ ቀን ምን አደረኩኝ? ዝንጥ ብዬ ፏ ብዬ ስራ የለኝም እኮ ምንም ነገር የለኝም። ዝንጥ ብዬ ወደ መገናኛ ለመሄድ ስራ ለመፈለግ ፈለጉኝ። ግንስ ከቤቴ ስወጣ እውነት አንተ አባቴ፣ እውነት አንተ እግዚአብሔር አለህ፣ እስቲ እውነት አንተ ፈጥረኸኛል፣ አንተው እንዳረከኝ አድርገኝ ብዬ ከቤት ወጣሁ ማለት ነው። እና ከቤት ወጥቼ ዝም ብዬ ወክ እያረኩኝ አንቆጫ ጊዮርጊስ የሚባል አካባቢ ነበርኩ። ከዛ በእግሬ ተጉዤ 02 አልፌ ላምበረት ልደርስ የሆነች የታክሲ መያዣ ጋር እሷ ጋር ስደርስ ወዴት ነው የሚሄደው? የታክሲ ብር የለኝም፣ የምንም ብር የለኝም፣ የምንም። ከዛ እዛ ሄጂ እንደዚህ እየተንቆራደርኩ እንደዚህ በቃ ፏ ብዬ እንደዚህ እየሄድኩ እያለ ከዛ አንድ ሰውዬ እናት ወዴት ነሽ ልሸኝሽ አለኝ። አዎ ወደ መገናኛ ነኝ አልኩት። ኦኬ እኔም በዛው ነኝ፣ እኔ ልሸኝሽ አለኝ። እሺ ብዬ መኪና ውስጥ ገባሁኝ። ከዛ ወዴት ነው ሲለኝ ስራ ልፈልግ ነው አልኩት። ምን አይነት ስራ ነው የምትሰሪው? ምን አይነት ስራ ነው የምትፈልጊው ሲለኝ ያገኘሁትን ያው እንግዲህ እንዲህ ዲፕሎማ ተመርቄያለሁ፣ ዲግሪ እንደዚህ ተመርቄያለሁ፣ ስራ የለኝም፣ ያገኘሁትን ስራ ለመስራት ነው እና መገናኛ ማስታወቂያ ላይ ነው የሚሄደው ምናምን ነገር አልኩት ማለት ነው። ውይ በአሁን ሰዓት እኮ ማስታወቂያ ምናምን አለኝ። አዎ ልክ ነው አልኩት። ግን ምን አይነት ስራ ነው የምትሰሪው? ምን አይነት ስራ ነው መስራት የምትፈልጊው አለ። ከዛ በኋላ እኔማ የተገኘውን ነው የምሰራው፣ እኔ ስራ አልመርጥም አልኩት ማለት ነው። ምን አይነት ሲለኝ እኔማ ብር ቢኖረኝ ሊስትሮ ራሱ መስራት ትችል ነበር፣ ግን ሊስትሮ እንኳን ለመስራት የሚያስችል ገንዘብ የለኝም፣ ለዛ ነው ስለው በጣም ገረመው። እንጀራ መጋገር ትችያለሽ አለኝ። አዎ እችላለሁ አልኩት። ከዛ በቃ እሺ እንጀራ መጋገር ከቻልሽ እኔ እንደዚህ ዳቦ ቤት ስላለኝ ይሄ የኔ ስልክ ቁጥር ነው፣ ይሄ የኔ ስም ነው እና ይሄ የኔ ቦታ ነው፣ ነይና እንደዚህ አይነት ስራ እኔ ቀጥርሻለሁ አለኝ ማለት ነው። ከዛ እውነት አልመሰለኝም፣ ስልኩን ተቀብዬ ወረኩ ማለት ነው። ከዛ ወዲያውኑ እሱ ያለኝ ቦታ ሲሄድ እውነትም ያለኝ ቦታ አገኘሁት ማለት ነው። ከዛ ሄጄ እንጀራ መጋገር ሰራሁ ማለት ነው። ዝቅ ብዬ ማለት ነው። እኔ እህታችሁ ዝቅ ብዬ እንጀራ መጋገር በ1500 ብር ሰራሁ። ገባችሁ አይደለም? እና ምን ልላችሁ ፈልጌ ነው፣ አንዳንድ ጊዜ ተስፋ ስትቆርጡ ማለት ነው፣ ግራ ሲገባችሁ በቃ እንደኔ አድርጉ። በቃ ዝም ብላችሁ ሂዱ ብቻ ለፈጣሪያችሁ ሰጥታችሁ ማለት ነው። በቃ አንተ እንደፈቀድክ ብላችሁ ልባችሁን ተከተላችሁ ሂዱ። እግዚአብሔር ለእናንተ ያዘጋጀው አለ። ስራ ደግሞ አትናቁ ለማለት ያክል ነው። እኔ ብዙ ነገር ነው በህይወቴ ያሳለፍኩት። ከህይወቴ ካሳለፍኩት ይሄ ልንገራችሁ ብዬ ነው። ተስፋ አትቁረጡ። የማይቻል ነገር የለም። እናንተ ጠንካራ መሆን ነው እላችኋለሁ። በሌላ ቀን ሌላ ታሪኬን እነግራችኋለሁ። አመሰግናለሁ ስላዳመጣችሁኝ። ቴንኪው